ትናንት የተለቀቀው የቴዎድሮስ ካሳሁን አዲሱና ስድስተኛው አልበም በዜማና በመልእክት ይዘቱ አሁንም አነጋጋሪነቱን ቀጥሏል። 18 ትራኮችን የያዘው ይህ አልበም ብዙዎች በደስታ የተቀበሉትና የተደሰቱበት ሲሆን ከፊሎቹ ደግሞ ከጠበቅነው በታች የሆነ ለቴዲ አፍሮ የማይመጥኑ ብለው ያጣጣሉበትም እንዲሁ በተለያዩ ሶሻል ሚዲያዎች በቪዲዮና በጽሁፍ ስሜታቸውን አጋርተዋል። ፖለቲከኞችና የሃይማኖት ሰዎች ሳይቀሩ በአልበሙ ላይ ያላቸውን አስተያየት ለመተንፈስ አልተቆጠቡም። ታዋቂው ፖለቲከኛ ሙሼ ሰሙ ቴዲ ይችላል ሲል፣ መስፍን አለባቸው የተባለው የዜማ ደራሲ ደግሞ የቴዲን የዘንድሮ አልበሙን እንደጠበቅኩት አላገኘሁትም ብሏል። እንግዳ ወርቅ የተባለች የሰቨን ዴይስ አድቬንቲስት እምነት ተከታይ የሆነች አንዲት ሴት ደግሞ አንቺ ግን አማኝ አይደለሽም እንዴ ብላችሁ ስሜቴን እንዳልገልጽ አትከልክሉኝ ብላለች። የቀድሞ የኦርቶዶክስ ታዋቂ ዘማሪና በአሁኑ ሰዓት የወንጌላውያን አማኝ ፓስተር የሆነው ፓስተር ትዝታው ደግሞ አሁን ያለውን እንቅስቃሴ ታዝቦ ዓለም በዘፈን ቢስማማ እኔ ግን አልስማማም ሲል አስተያየቱን ሰጥቷል። ሌላ በአሜሪካ የሚገኝ ዮሴፍ አዲሱ ለገሰ የተባለ የከባድ መኪና ሾፌር እና ቲክቶከር የወንጌል አማኝ የቴዲን ዘፈን አለማዳመጥ አልቻልኩም፣ አዳምጬው ወድጄዋለሁ፣ ጌታ ሆይ እሳቱን ቀለል አድርግልኝ ብሏል። ሌላው ከፖለቲከኛው ከኦቦ ለማ መገርሳ ለቴዲ አፍሮ የተሰጠ ምላሽ በሚል ቴዲ ሀገር የሞተበት የቴዲ ያለቅሳል ሲል የቁጭት ድምፅ አሰምቷል። እውነት ነው፣ ሀገር ሞታለች፣ ግን የሞተችው ሀገር እርሱ በምናቡ ይሳላትና ለሚናፍቃት የጥንቷ ኢትዮጵያ ናት። ያቺ በነገስታት መዋቅርና በፊውዳል ስርዓት ላይ ተገንብታ የነበረች ኢትዮጵያ በ1966 በህዝባዊ አብዮት ላትመለስ ተቀብራለች። አርቲስቱ ቀጥሎም አዲስ አበባ የሁሉም አይደል ወይ ብሎ ይጠይቅና መሀል ገቡና አቆሙን ከዳር ይላል። ከተማዋ የማንነት ፖለቲካ ሰለባ ሆናለች የሚል ስጋቱን ለመግለጽ ሞክሯል። ሆኖም ይህ አገላለጽ ከተጨባጭ እውነታው ጋር በእጅጉ ይጋጫል። የምርጫ እንጂ የመገፋት ውጤት አይደለም። ዛሬ ላይ እንደ ለገጣፎና ሸገር ባሉ ራቅ ያሉ አካባቢዎች የሚገነቡ ዘመናዊ መኖሪያ ቤቶች ወይም ቪላዎች የባለ ሀብቶችና የከፍተኛ የህብረተሰብ ክፍሎች ምርጫ እንጂ ማንም በግድ ያስወጣቸው ዳር አይደሉም። ከተማ ስትሰፋ መሃል የነበረው ወደ ዳር መውጣቱ የተፈጥሮ እድገት እንጂ ፖለቲካዊ መፈናቀል ተደርጎ ሊወሰድ አይገባም። አርቲስቱም ሆነ መሰሎቹ በገዛ ፈቃዳቸው በገዙ ዘመናዊ ቤት እየኖሩ ወደ ዳር አወጡኝ ብሎ ማልቀስ በምቾት ውስጥ ሆኖ የመገለልን ካባ የመደረብ ያህል ነው። በቴሌቪዥን መስኮት እንደ ሰይፉ ፋንታውን ፕሮግራም በምናየው ምስል አርቲስቱ እጅግ በደላውና ዘመናዊ በሆነ የኑሮ ደረጃ ላይ እንደሚገኝ ግልጽ ነው። በዚህ የቅንጦት ኑሮ ውስጥ ሆኖ ተገፋን ተገለለን የሚል የለቅሶ ቃና ማሰማት ከእውነተኛው የህዝብ ችግር ጋር የማይገናኝ የቃላት ጨዋታ ነው። ይህ አይነቱ አቀራረብ በወቅታዊ የፖለቲካ ስሜት ተጠቃሚ ለመሆን የሚደረግ ጥረት እንጂ በተግባር የሚታየውን የራሱን የተደላደለ ኑሮ አይወክልም። በአጭሩ የቴዲ አፍሮ የግጥም ስራዎች ካለፈው ፊውዳል ናፍቆት ያልተላቀቁና ከራሱ የኑሮ ደረጃ ጋር የማይጣጣሙ ናቸው። ዛሬ ላይ የሚያስፈልገው የሞትን ስርዓት እየናፈቁ ማልቀስ ሳይሆን አዲሷንና የሁሉን እኩልነት የምታከብረውን ኢትዮጵያን በእውነታው ዓለም መገንባት ነው ይላል። ምናልባት ይህ ጽሁፍ ከሳቸው የተጻፈ ለመሆኑ እርግጠኛ ሆኖ የቀረበ ማስረጃ የለም። በሳቸው ስም ግን አቦ እርቱጋል ሻሻ የሚል ሰው የለጠፈውን ያጋራ ናችሁ። የዜማ ደራሲ መስፍን አለባቸው የቴዲ አፍሮ ሙዚቃ ከመለቀቁ በፊት በጣም በጉጉት ለማዳመጥ ናፍቄያለሁ። ሳዳምጥም የቴዲን ታዋቂነትና የሙዚቃ ችሎታ ከግምት ውስጥ አስገብቼ ነበር። ነገር ግን በጠበቅኩት ልክ አልሆነልኝም። ምናልባት ሌሎች የግጥምና የዜማ ደራሲዎችን ቢያሳትፍ የተዋጣለት አልበም ሊያስደምጠን በቻለ ነበር። እኔ ይህንን የማየው ታዋቂነትን በመጠቀም ህዝቡ ምንም አያመጣም በሚል ለህዝቡ የማይመጥን ስራ እየተበረከተለት እንደሆነ ነው ብሏል። በ24 ሰዓት ወደ 30 ሚሊዮን እይታ ያገኘው የዝነኛውና ተወዳጁ ቴዲ አፍሮ አልበም ብዙዎች አስተያየታቸውን እየሰጡበት ይገኛሉ። ቴዲ አፍሮ ለብዙዎች ተወዳጅ የሆኑ ግጥምና ዜማዎችን የሰጠ በሙዚቀኞችም ይሁን በአድማጮች የሚወደድና ንጉሳችን የሚሉት ታላቅ ሙዚቀኛ ሲሆን ሌሎች ደግሞ የዘፈን ነጋዴና ለጥበብ ሳይሆን ለብር የሚሰራ የህዝብን ብሶት በማንሳትም ህዝብን የሚወድ መስሎ ዝናን የሚያካብት ነው ይሉታል። ለማንኛውም
የአሁኑን አልበሙን ማውጣት ተከትሎ የተሰጡ አስተያየቶችን ይዘንላችሁ ቀርበን ነበር። ሌሎች ተጨማሪ መረጃዎችን ጧት ይጠብቁን። እስከዚያው መልካም ጊዜ